ይህ ታሪክ እውነት መሆኑን ለማመን የግድ እስከ መጨረሻው ማየት ይኖርባቸዋል። ምክንያቱም መጨረሻው እናንተ ከምታስቡት በላይ እጅግ አስደንጋጭ ነው። እኔ አወሰው ነኝ። እንኳን ወደ አስገራሚ ታሪኮች በሰላም መጣችሁ። ዛሬ ይዤላችሁ የመጣው ታሪክ ዓለምን ጉድ ያሰኘ እስካሁን መልስ ያልተገኘለት አስገራሚ ምስጢር ነው። ከዚህ ቪዲዮ በኋላ ስለ ዓለም ያላችሁ እይታ ይቀየራል። ለታሪኩና ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን ቪዲዮ ላይክ ካደረጋችሁ ደግሞ ለሌሎች እንዲደርስ ትልቅ እርዳታ ታደርጋላችሁ። ከዓለማችን ድብቅ ማዕዘናት፣ ካልተሰሙ ምስጢራት ጀርባ ለማመን የሚከብዱ ግን ፍጹም እውነት የሆኑ ከዘመናት ታሪክ አሻራ ከትውልድ የመዝገብ ዶሴ ላይ የተመዘገቡ አስገራሚ ታሪኮች የሚቀርቡበት ልዩ ፕሮግራም ነው። እኔ አወሰው ነኝ። እንኳን ወደ አስገራሚ ታሪኮች በደህና መጡ። አስገራሚ ታሪኮች። ሰላም የተወደዳችሁ ቤተሰቦች፣ በዛሬው ቪዲዮ 4 አስገራሚ ታሪኮችን አጋራችኋለሁ። የዳቢሎስ ማንቆርቆሪያ። ይህ ቦታ የሚገኘው በአሜሪካ በሚኒሶታ ግዛት በላንድሲ ማግኒ ስቴት ፓርክ ውስጥ ነው። ብሩል የሚባለው ወንዝ ፓርኩን አቆራርጦ አንድ ትልቅ ፏፏቴ ላይ ሲደርስ ውሃው ለሁለት ይከፈላል። በቀኝ በኩል ያለው ግማሽ ውሃ እንደ ማንኛውም ወንዝ ጉዞውን ወደታች ሲቀጥል፣ በግራ በኩል ያለው ግማሽ ውሃ ግን የዳቢሎስ ማንቆርቆሪያ እየተባለ በሚጠራው ስምጥ ውስጥ ገብቶ ድብዛው ይጠፋል። ለብዙ ዓመታት ሳይንቲስቶችና የአካባቢው ሰዎች ውሃው የት እንደሚሄድ ለማወቅ ደከሙ። ኳሶችን በላይ ጨምረው በታች ጠበቁ። የለም፣ በዚያው የውሃ ሽታ ሆኑ። አይ ቀለም ይሻላል ብለው ማዕት ቀለም ደፉ። ቀለሙም እንደ ኳሶች በዚያው ተሰወረ። ይህ ቦታ እስካሁን ድረስ አነጋጋሪነቱና ምስጢራዊነቱ እንደቀጠለ ነው። ከ2000 ዓመት በፊት የነበረው ምስጢራዊ ኮምፒውተር። ይህ ኮምፒውተር ስሙ አንቲኪቴራ መካኒዝም ተብሎ ይጠራል። የተገኘው በ1901 በግሪክ አቅራቢያ አንቲኪቴራ በሚባል ደሴት ስር በሰጠመች ጥንታዊ መርከብ ውስጥ ነው። ይህ መሳሪያ በዓለም ካሉ ኮምፒውተሮች የመጀመሪያው ኮምፒውተር ተብሎ የሚታወቅ ጥንታዊ መካኒካል መሳሪያ ነው። መሳሪያው የተሰራው ከ2100 ዓመታት በፊት ቢሆንም በውስጡ የያዘው ውስብስብ የማርሽ ወይም ጊር አሰራር እስከ 18ኛው ክፍለ ዘመን ድረስ በዓለም ላይ ታይቶ የማይታወቅ ነበር። ጥንታዊ ግሪኮች ይህን መሳሪያ የፀሐይን፣ የጨረቃንና ሌሎች የፕላኔቶችን እንቅስቃሴ በትክክል ለመተንበይ ይጠቀሙበት ነበር። በተጨማሪም የኦሎምፒክ ጨዋታዎች የሚደረጉበትን ቀን ለማስላት ያገለግል ነበር። በሆርሙዝ ሰርጥ ያለፈችው ምስጢራዊ መርከብ። የዚች መርከብ ስሟ ኖርድ ይባላል። ኖርድ በዓለም ካሉ እጅግ ውድና ግዙፍ የቅንጡ መርከቦች መካከል አንዷ ስትሆን ዋጋዋም $500 ሚሊዮን ገደማ ነው። ይህችው ቅንጡ መርከብ የሩሲያው ቢሊዮነር የአሌክሲ ሞርዳሾቭ ንብረት እንደሆነች ይታወቃል። ታዲያ በዚህ ወቅት በሆርሙዝ ሰርጥ በኩል መርከብ ዝር ወፍ ብር በማይልበት በዚህ ሰዓት እንዴት ማለፍ እንደቻለች በዓለም ዙሪያ አነጋጋሪ ሆኗል። እኩሉ ገንዘብ ካለ በሰማይ መንገድ አለ ብቻ ሳይሆን በሆርሙዝም መንገድ አለ ሊሆን ይችላል። ሰውየው ቢሊዮነር አይደል ይላሉ። በሌላ በኩል ደግሞ ይህች መርከብ ከምትታወቅበት መካከል መገኛዋ እንዳይታወቅ የራዳር ምልክቶችን በማጥፋትና አቅጣጫን በመቃየር አይደል። ስለዚህ ከኢራን አይን ተሰውራ ነው ያለፈችው ይላሉ። እውነታው ግን እስካሁን አይታወቅም። በጃፓን የሚገኘው ምስጢራዊ የዛፍ ባህር። የጃፓኑ አኦኪጋሃራ ጫካ በዓለም ዙሪያ ካሉ እጅግ ምስጢራዊና ትዝታ ሙድ ካላቸው ቦታዎች አንዱ ነው። ይህ ጫካ የራስ ሕይወት ማጥፊያ ጫካ ወይንም ሱሳይዳል ፎረስት ወይንም የዛፎች ባህር ሲ ኦፍ ትሪ በመባል ይታወቃል። በጃፓን አኦኪጋሃራ ጫካ ሊሄድ ነው ካሉ ወዳጅ ዘመድ ተሰብስበው እባክህ በህይወት ኑር እያለ መምከሩ አይቀርም። ምክንያቱም በሀገራችን ሲባጎ ገመድ ይዞ እንደሚወጣ ሰው ይቆጠራል። ጫካው እጅግ ጥቅጥቅ ያለ ከመሆኑ የተነሳ ምንም አይነት የንፋስ ወይም የእንስሳት ድምፅ አይሰማም። ይህም ለጎብኚዎች እጅግ አስፈሪ ሁኔታ ይፈጥራል። በጫካው መሬት ውስጥ ባለው ከፍተኛ የብረት ክምችት ምክንያት ኮምፓስ እና ሌሎች የኤሌክትሪክ መሳሪያዎች በጭራሽ አይሰሩም። ይህም በጫካው ውስጥ ሰዎች በቀላሉ እንዲጠፉ ያደርጋቸዋል። በዚህም ምክንያት የጃፓን መንግስት በጫካው መግቢያ ላይ ህይወት በጣም ውድ ነገር ስለሆነ ለወላጆቻችሁ ስትሉ በህይወት ኑሩ የሚል ታፔላ እንዲለጥፍ አድርጎታል።